ብለው 3 ቀንና 3 ማታ ክፍት ልብ፣ የተከፈተ ልብ፣ የሚጠማ ልብ፣ የሚራብ ልብ፣ አምላክን ለመስማት ጉጉት ያለው ልብ ያላቸው ሁኔታ ሳያዩ ስጋ ነው የለበሱ። ስጋ ማንነት ውጫዊ ማንነት ሊደክም ይችላል። ሁሉንም አልፈው ዘላለማዊ ቃል በመለኮት ፊት በአምላካቸው እግር ስር ቁጭ ብለው ከተማሩ በኋላ 3ኛው ቀን እያለቀ በሄዳ ጊዜው እየመሻ ሲሄድ ጌታ ኢየሱስ ዝም ብሎ ሰብስቦ አስተምሮ እንዲሁ የሚሸኝ አምላክ አይደለም። ለነፍሳቸው የሚረባውን ሰጥቶ ለስጋም ደግሞ የሚበሉት ነገር ስለሚያስፈልጋቸው ደቀ መዛሙርቶችን ጠየቃቸው። እነዚህ ሕዝብ የከበረ ሕዝብ በእኔ እግር ስር ቁጭ ብሎ 3 ቀንና 3 ማታ ከኔ ጋር ያሳለፈ ሕዝብ ነው። ምግብ ያስፈልጋቸዋል። ባዷቸውን ወደ መንደራቸው አልሸኛቸው። የሚበሉት ነገር ካለ አምጡ ብሎት ሲጠይቃቸው የኛ ጓዳ የኛ አቅም የተወሰነ ነው። በእኛ እጅ ላይ ያለው እንኳን ሴቶችና ልጆች ሲጨመሩ ከ20,000 በላይ የሚበልጥ ሕዝብ ነው። አንድ ሰው እንኳን በሬ አርሰን አብዛኛው ገበሬ ልጆች ገጠር አካባቢ ሐምሌ ወቅት አርሰን ስንመጣ ሌላ ጊዜ በቃ መርጠን ሐምቾ የመጨረሻ አድርገን ነው የምናስቀምጠው። ሐምቾ ቀርቶ የትኛውም ተራ ምግብ በሬ ፈርተን ስንመጣ አርሰን ዘርዘርሰን ስንመጣ ምንጠግብ አይመስል። እናቶች በሰፊ መሶብ ላይ ነው ምግብ የሚያዘጋጁ። ያኔ በቃ አርሶ የመጣ ሰው ሁሉ ማይጠግብ ነው የሚመስለው። በቃ በሬም እንደዚህ ነው፣ ሰውም እንደዚህ። ከዛ ምናል 3 ቀን ሙሉ የተራባ ሰው 2 ዓሣ ስንት እንጀራ 5 እንጀራ ለስንት ሺህ ለ5,000 ሕዝብ ጦርነት ይፈጥራል። ሁላቸውም ወደ መንደራቸው በጊዜ ሄደው ምግባቸውን እንዲገዙ ምን አድርጋቸው አሰናብታቸው የሚል ጥያቄ ለኢየሱስ አቀረቡት። ለምንድን ነው አትፈርዱም? በእነሱም ላይ አይፈረድም። ምክንያቱም ለ5,000 ሕዝብ በየትኛውም ዘመን 2 ዓሣ 5 እንጀራ በቅቶም አያውቅም። ጦርነት ይፈጥራል እንጂ ድብድብ ያመጣል እንጂ። ስለዚህ በጤና መንፈስ፣ በተባረኩ መንፈስ፣ በዚህ በተጽናኑ መንፈስ በየመንደራቸው ሄዱ። ስለዚህ ይሄ የሚበቃ ነገር አይደለም። ለእራት 5,000 ቀርቶ ለአንድ ሰው ለተራባ ሰው አይበቃም የሚል ጥያቄ ሲያመጡ ጌታ ኢየሱስ ችግር የለም ያላችሁትን አምጡ አላቸው። አምጥቶ ሰጡት። ጌታ ኢየሱስ አይኖቹን ወደ ላይ አሻቅቦ አመሰገነ። ከዛ በኋላ ቆርሶም ሰጠ። እያንዳንዱ አቅሙ የሚችለው ሊያይ አንስቶ እንዲበላ በየሰፈሩ በየመንደሩ ያ የተሰበሰበ ሕዝብ ሁሉ እንጀራ ይወስዳል፣ እንጀራ በቦታ ይተካል። ዓሣ ያነሳሉ፣ ዓሣ በቦታ ይተካል። ማቀነባበሪያ ማሽን የተገጠመ ነገር የለም። ሁሉም አቅም የቻለውን ያይ በልቶ ጠጥቶ ከጠገባ በኋላ 12 መሶብ ምን ሆነ ተረፈ። አሁን ስለ እንጀራ ሊሰብክ አይደለም። ለሕይወት የተከተለውንም ለነፍስ የተከተለውንም ለእንጀራ የተከተለውንም ጌታ ኢየሱስ ካበላቸውና ካጠጣቸው በኋላ እነዛ በልቶ ጠጥቶ ጠጥቶ በየመንደራቸው ሄዱ። ለዓላማ የሚፈልጋቸው ጊዜው በመሻሳት ይላል። ጊዜው በመሻሳት 3 ቀን ደክመዋል፣ እየጸለዩ ቆይተዋል። እንቅልፍ የሚጣፍጥበት ጊዜ ነው። እረፍት የሚፈልግ ሥጋ ነው የለበሱት። ሁኔታን አልፎ የመስራት አቅም ያለው ጌታ ለከበረው ዓለም 3 ሰዎች ከመካከላችሁ ጠሩ። ወደ ለመውሰድ ወደ ተራራ ደቀ መዛሙርቶችን ጠራ። ከዛ ያላቸው በመሸ ሰዓት ላይ ወደ ተራራ ሄዶ ኢየሱስ ተራራ ላይ
ለብቻ በተራራ ላይ ሊጸልይ ኢየሱስ ወደ ተራራ እነሱ ማዶ ላይ የታሰሩ በብዙ ነገር የተተበተቡ ሰዎች ስላለ ስላለ የሚታዩበት ጊዜ አይደለም። ማዶ ተሻገሩ አላቸው። ከዛ ጊዜው አስቸጋሪ ነው። መንገድ የሚያሳይ ሰው የለም። ስለዚህ መንገድ የሚያውቁት ጉዳይ የለም። አንተ ካልከሳ ጊዜው ምሽት ቢሆን ሁኔታው አስፈሪ ቢሆን ስለምንሄድበት መንገድ የምናውቀው ነገር ባይኖርም የትኛውም ነገር ቢያጋጥም አንተ ካልክ ቃልን እንታዘዛለን፣ አንተን እንሰማለን፣ ከአንተ ወዴት እንሄዳለን፣ አንተ አምላክ ነህ ብሎ ታዘው ጉዞ ጀመሩ። ማየት ጀመሩ። እየተጓዙ አምላክ እንደላካቸው ያላወቀ ማዕበል ከፊታቸው፣ ወጀብ ከፊታቸው አትሻገሩም የሚል ለአውሬ ውሃ ውስጥ ላሉ አውሬዎች ራት ትሆናላችሁ፣ መሻገር አትችሉም የሚል ማዕበል ተነሳ፣ ወጀብ ተነሳ። መርከቢቷ መናወጥ ጀመረ። በዛን ሰዓት ጴጥሮስ ልቡ በፍርሃት ተዋጠ። ልናልቅ ነው፣ ልንጠፋ ነው። የነገራችን መደምደሚያ ምሽት ነው። የተነገረን ትንቢት ብዙ ነበረ፣ ግን ማለቃችን ነው። የእኛ ነገር ዛሬ ማታ አይሻገርም ብለው በፍርሃት በጭንቅ ውስጥ ተውጦ ሲጨናነቅ ሊቆ ጀርባም አይመልስ ሰራዊት ሊቆ ጦርነቱ እየጨመረ ሲመጣ እንደ ምድር ነገሥታቶች ለመከራ ቀን ያስቀመጡበት አገር እንደሚኮበልሉ የማይኮበልል ጌታ፣ ልጆች ሲጨነቁ ዝም የማይል ጌታ፣ የማዕበሉ ባለቤት፣ የወጀቡ ባለቤት፣ ተፈጥሮ የሚታዘዝለት የናዝሬቱ ኢየሱስ ልጆቹ ሲጨነቁ አየ። ጊዜ የማያግደው ምሽት የማያቆመው ሁኔታ የማያቆመው ጌታ በተፈጥሮ ላይ እየተራመደ ኢየሱስ ባስጨነቃቸው ላይ አናቱ ላይ እየተራመደ መጣ። ዋና እየተራመደ መጣና አጠገባቸው ላይ ደርሶ እያለ ጴጥሮስ እንዳለ የቅድሙ ማዕበል ወጀብ ይሻል ነበረ። አሁንማ ግን ከባድ ምክንያት ነው፣ ከዚህ ማለፍ አንችልም፣ ምክንያት ነው ስል ጌታ ኢየሱስ እኮ ነው አጠገቡ መጥቶ ያለው። ለኢየሱስ እኮ ነው የሚፈራው፣ ምክንያት አይደለም። እኔ ነኝ፣ አትፍራ ና አለው እጁን ይዞ። አለትምደ ምታት ከሰላም ሰሰቾ ሁሉ ይቆየላ ኢልመታ ጃሙን ፎቆ መላእክት ዛሬ ማታ መልእክት አሜን ሰከተኛ ለውስ የዲካቁት ቃላይ ታከመጨስ መልእክት አለኝ። 2018 አትሻገርም፣ አበቃልሽም ወይ ወንድ ልጅሽ ወይ ሴት ወይ አንቺ ወይ ትውልድሽ ወስታለሁ ብሎ ከበሮ በየቀኑ የሚመታ ጥሩምባ የሚነፋ ውድቀት የሚያውጅ የሞት እንኳን ደጅሽ ላይ ተክላለሁ የሚል ሟርተኛ፣ ጠንቋይ፣ ደጋሚ፣ አስደጋሚ እያለ እግዚአብሔርን ሰምተህ በጀመርከው ነገር ጌታን ሰምተህ አገልግሎት ለምታገለግል፣ ጌታን ሰምተህ ለምትነግር፣ ጌታን ሰምተህ እግዚአብሔር ባሰማራው ቦታ ላይ ላለው ሰው ግን በማዕበል ላይ በወጀብ እየተጨነቀ ላለው ሰው ዛሬ ማታ መልእክት አለ። መጽሐፍ ሲናገር ከእነሱ ጋር ካለው ከእኛ ጋር ያለው ይበልጣል። ሙስና ስላልሰለ ኃጢአት ውስጥ አልገባም